ሁሌም ነው የምስሟት። መሐመድ ደሞችን ጥቁር ድንጋይ በሚስምበት ሰዓት ላይ ሁሌም እንጨት ይዞ ይሄድ ነበረ። ሜይ ቢ ማታቂ ከሆነ እሱን ሁሌም ዱላ ተሸክሞ ነበር የሚሄደው እና በጥቁሩ ድንጋዩን በእንጨቱ ነካነካ አድርጎ ያንን እንጨት ይስም ነበረ። ለምን ነበር እንደዛ የሚያደርገው? እሱ ጥያቄ ይሆናል ማለት ነው ለአንቺ። ለእኛ ግን መስቀል ትርጉም ስላለው ቢን የተወሰነ በላት። እሺ ሞዬ፣ እንግዲህ ጌታ ኢየሱስ ክርስቶስ ይወድሻል። በእርግጥ ሰውን ስለሚወድ ነው በመስቀል ላይ የተሰቀለው ማለት ነው፣ ለሰው ሁሉ ልጅ ብሎ። ስለዚህ ያን መስቀልኛ የምናደርገው ለምን መሰለሽ? ለእኛ የተከፈለውን ውለታ ለማስታወስ ነው። በአንገታችን ላይ ሁሌ የምናደርገው እንጂ ዕለት ዕለት ይሰቀላል ወይ ብለሽ ጠይቀሻልና ሁሌ እየሞተ ነው ብለሻል። አይ እንደዛ አይደለም። አንድ ጊዜ ነው፣ ለብዙዎች ኃጢአት አንድ ጊዜ ነው የሞተው። ዕለት ዕለት ሊሞት አይገባውም። ዕለት ዕለት ሊሰቀል አይገባውም። አንድ ጊዜ ሞቷል። እኛ አንገታችን ላይ የምናደርገው ለእኛ የተከፈለውን ውለታ እናስታውሳለን። መጽሐፍ ቅዱስም መስቀሌን የማይሸከም ከኋላ የማይከተለኝ እሱ ለእኔ ሊሆን አይገባም ስላለ መከራ ነው። መስቀልን ማድረግ መከራ ነው። ባይዘዌ አንድ ሰው በዚህ ሰዓት በተለይ አሁን አርሲ ውስጥ የክርስቶስን መስቀል አንገቱ ላይ አድርጎ በአሕዛብ መካከል ሲሄድ ሞት ነው የሚታወጅበት። መከራውን እየተከተለ ነው የክርስቶስን ማለት ነው። ኦኬ። ስለዚህ ክርስቶስን ይሰብካል፣ በአንገቱ ላይ መስቀል አድርጎ ስለኛ የተሰቀለው አምላካችን ይሄ ነው ብሎ ይሰብካል። በዛ ምክንያት ደግሞ ሊገሉት ይችላሉ፣ የሚመጣበት መከራ ማለት ነው። ስለዚህ ከዛ አንጻር ነው እግዚአብሔር ይወድሻል፣ እግዚአብሔር ፍቅር ነው። ስለወጣሽ ስለከዳሹ እግዚአብሔር አይገልሽም፣ አያስገድልሽም እኛ ጋር ማለት ነው። አሁን እንዳለ ስትሰሚ እንደነበረው እስልምናን ጥሎ የሚወጣ ሰው ኢሚዲየትሊ ይገደላል። 3 ቀን ነው። አሁን አንቺ ጥለሽ ብትወጪ 3 ቀን ጊዜ ነው የሚሰጥሽ፣ ሸሪያ ባለበት ሀገር ላይ ማለት ነው። ከዛ ትገደያለሽ። ስለዚህ አምላክ በግድ አምልኪኝ ሊልሽ አይገባም። ቢያንስ በምድር ላይ የመኖር ነፃነት ሊሰጥሽ ይገባል። እስልምና ላይ ግን የለም እያሉ ነው። ስለዚህ እንደዚህ የለም ክርስትና ላይ አምነሽ ወደሽ ፈቅደሽ ልጁ ነው የምትሆኝ እንጂ ባሪያው አትሆኝም። ልጅ ሆነሽ ታመልኪዋለሽ፣ ልጅ ሆነሽ ትገዥለታለሽ። እሱ ደግሞ አባት ነው የሚሆንሽ እንጂ እንደ ባሪያ አይሽም። ስለዚህ እኛ ክርስቲያኖች ከአምላካችን ጋር ያለን ግንኙነት የልጅና የአባት ነው እንጂ የባሪያና የሎሌ አይደለም። ስለዚህ አንቺ ልጅ መሆን ከፈለግሽ፣ የክርስቶስ ፍቅር እንዲነካሽ ከፈለግሽ፣ የክርስቶስ ልጅ መሆን ከፈለግሽ እውነት ልብሽን ክፈችና ልብ ብለሽ ስሚው። የትኛውም አምላክ ስለ ፍጥረቶቹ ስለ በጎቹ ብሎ የዚህን ያህል መስዋዕትነት የከፈለ ቤዛ የሆነ የለም። ሁሉም አማልክት ሄደች ብታይ እነሱ ከፍ ብለው ይመሰገናሉ፣ እነሱ ከፍ ብለው ይነገርላቸዋል። ስለ ፍጥረታቸው ግን አይገዳቸው። ፍጥረታቸው ክዷቸው በሄደ ቁጥር ኢሚዲየትሊ ያስገድሉታል። የማይታወቁ አማልክት ማለት ነው። የእኛ አምላክ ግን በእውነት ፍቅር ነው ስንል ዝም ብለን መጽሐፍ ላይ ስለተጻፈ አይደለም። ፍቅር መሆኑን በእውነት አይተናል። እኛ ክርስቶስ ፍቅር መሆኑን አይተናል። ስለኛ ቤዛ ሆኖ አይተነዋል። ፍቅር ነው ሲባል ለስም ብቻ ወይ መጽሐፍ ላይ ስለተጻፈ አይደለም። እውነተኛ ፍቅር መሆኑን ክርስቶስን ለበጎቹ እውነተኛ መሆኑን አሳይቶናል። እስከ ደም ድረስ እስከ መስዋዕት እስከ ቤዛ ድረስ ደሙን አፍስሶ በደሙ ገዝቶናል ማለት ነው። ስለዚህ በደሙ የገዛሽ ነሽ አንቺ፣ በክርስቶስ ደም የተገዛሽ ነሽ። አሜን ብለሽ ብትቀበዩ ይህን ፍቅር ታገኛለሽ። አይ እምቢ ብትይ ደግሞ እንግዲህ እምቢ ካልሽ ደግሞ የፈለግሽውን እንድታመልክ እግዚአብሔር ይፈቅድልሻል፣ ክርስቶስ ይፈቅድልሻል። መጨረሻ ላይ ግን የመረጥሽውን ምርጫ ይሰጥሻል ማለት ነው። አንተን አልፈልግም፣ የምፈልገው ሰይጣንን ነው፣ ከአንተ ውጭ ያለውን ነው የምፈልገው ካልሽ እነሱ ደግሞ ጨካኝ ነው፣ ወደ ጨካኝ ተላልፈሽ ትሰጫለሽ በመጨረሻ ማለት ነው። ይሄን ያለው ቅድም የብሉይ ኪዳን ላይ እፎይ ከተፈቀደልኝ አንድ ነገር ብቻ ልበልና አላስረዝምም፣ ሀሳቤን ልዝጋ። ሙስሊሞች ይመጡና እንደው በዚህ ዘመን ሊትራሊ እያየን እየገደሉ ቅድምም ቴሌግራም ውስጥ ገብታችሁ ብታዩ በጣም ያሳዝናል። እነዚህ እየገደሉ ይመጡና ይሄን መመለስ ሲያቅታቸው ብሉይ ኪዳን ላይ ሄደው ይደበቃሉ። የብሉይ ኪዳን ሕግ መቼ ነው? የዛሬ 3400 ዓመት በፊት ያለን ሕግ ይመጡና እኮ ድሮ እኮ እንደዚህ ተደርጓል፣ ስለዚህ አሁን መግደላችን ትክክል ነው ለማለት ይሞክራሉ። መጽሐፍ ቅዱስ ላይ እንደዚህ ያለ፣ ስለዚህ እኛ መግደላችን ብለው ጀስቲፊኬሽን ይፈልጋሉ። ሲጀመር ብሉይ ኪዳን ላይ ያለው ሕግ ለእኛም አልተሰጠም። እሱም ደግሞ በኃጢአት ምክንያት የመጣ ሕግ ስለሆነ ነው። ሰው ሁሉ ከሕግ በታች ስለሆነ ነው። ባይዘዌ ጸጋው ስላልነበረ ነው። እንዴ ክርስቶስ ኢየሱስ እኮ ለብዙዎች የሚፈስ ለኃጢአት የሚፈስ የአዲስ ኪዳን ደሜ ነው አለ። በደሙ እኮ ሸፍኖናል። አሁን እኛ
አንገደልም፣ ህግ አይዘንም። እኛውን ከህግ በላይ ከጸጋ በታች ነው። የክርስቶስ ጸጋ የክርስቶስ ደም ከኃጢአት ሁሉ ስለሚያድን ይሸፍነናል። ስለገደለን አንገደልም። አሁን በንስሐ እንመለሳለን። ቅድም ኤርሚያስ ላይ እንዳለው እፎይ አዲስ ቃል ኪዳን የሚገባበት ወራት ይመጣል። እንደ ቀድሞ እንዳለው አይደለም። ከግብፅ ባወጣቸው ጊዜ አባቶቻቸውን ይዤ ባወጣው ጊዜ እንዳለ ህግ አይደለም ብሏል። እሱ ህግ የሚያስገድል ህግ ነው። ኃጢአት ስትሰራ የኃጢአት ደሞዝ ሞት ስለሆነ ሞት ያስፈረድባል። አዲሱ ህግ ግን በክርስቶስ ደም የተገኘው የተሰጠ ጸጋ ግን ምንድነው? ለንስሐ ጊዜ ይሰጣል። ኃጢአታቸውን አልቆጥርባቸውም ይላል እዛ ላይ በሄዳችሁ ታነቡ። ኃጢአታቸውን ከእንግዲህ አልቆጥርም። እነሱ አስቀድሞ ቸላሉኝ እኔም ቸላ በየባቸው ነበር፣ አሁን ግን ኃጢአታቸውን አልቆጥርም ይቅርም እላቸዋል ይላል። ስለዚህ የይቅርታ ዘመን ነው። ስለዚህ መነጻጸር ካለበት እስልምና ከአዲስ ኪዳን ነው እንጂ ከብሉይ ኪዳን አይደለም። ምክንያቱም የመጣው ከሐዲስ ኪዳን በኋላ ነው። ከክርስቶስ በኋላ ከ600 ዓመት በኋላ መጥቶ እንደገና ወደኋላ ሄዶ ከብሉይ ኪዳን ህግ ጋር ካልተነጻጸርኩ ይላል። እሱ የባርነት ህግ ይለዋል ቅዱስ ጳውሎስ ሮሜ ነው ገላትያ 5:1 ላይ ክርስቶስ ነፃ አውጥቷቸዋል፣ እንግዲህ ጸንታችሁ ቁሙ፣ ደግማችሁ ወደ ባርነት አትመለሱ ተብለናል። እኛ ከባርነት ነፃ የወጣን ከህግ በላይ የሆንን ሰዎች ነን። በጸጋው ያለን ሰዎች ነን። ስለዚህ ጸጋው ይሸፍነናል። ስለኛ ኃጢአት ደም ፈሷል። ስለዚህ የማናችንም ደም አይፈስም። በአዲስ ኪዳን ጊዜ ማለት ነው። የማናችንም ደም አይፈስም። በንስሐ እንመለሳለን። ለንስሐ ጊዜ ተሰጥቶናል። ያ ንስሐ ጊዜ ተሰጥቶን ካልተመለስን ግን በመጨረሻ ቀን በፍርድ ሰዓት እግዚአብሔር ይፈርድብናል። አሁን ግን የንስሐ ጊዜ አለን። የብሉይ ኪዳን ዘመን ላይ አይደለም ያለ ነው። የምህረት ዘመን ነው የሚባለው። አስቀድሞ ዘመነ ፍዳ ይባላል። ሰው ልጆች በጠቅላላ በኃጢአት በህግ የሚያዙበት። አትስረቅ ነው የብሉይ ኪዳን ህግ። ከሰረቅ እጅ ይቆረጣል። ምክንያቱም ኃጢአት ነው። የኃጢአት ደሞዝ ደግሞ ወዲያው ትከፈላል ህግ ስለሚይዝ። አትግደል ነው፣ ትገደላል። መግደል ኃጢአት ነው። ስለዚህ ከገደልክ ትገደላል። ለምን? ጸጋ ስላልነበረ። በአዳም ምክንያት ሁሉ ሰው ከጸጋ በታች ስለነበረ። በክርስቶስ ኢየሱስ ነው አይደለ ጸጋ ያገኘ ነው። ኦኬ። ስለዚህ በሙሴ አስቀድሞ በሙሴ ህግ እንገደል ነበር፣ በክርስቶስ ደግሞ ጸጋ አገኘን ብሎ ቅዱስ ጳውሎስ ስለሚናገር፣ ስለዚህ ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎልዋቸው ስለነበረ የብሉይ ኪዳን ህዝቦች በዚህ ህግ መሰረት ይያዙ ስለነበረ ነው። አሁን እኛ እንያዘን አንያዝም፣ አዲስ ቃል ኪዳን ገብቷል። ስለዚህ በንስሐ እንመለሳለን። የንስሐ ጊዜ አለን ማለት ነው። እና የብሉይ ኪዳን ህግን እየጠቀሳችሁ ጀስቲፋይ ለማለት አሁን ለምታርዱት ትናንትና ላረዳችሁት ነገር የብሉይ ኪዳን ህግ እየጠቀሳችሁ ጀስቲፋይ ለማድረግ አትሞክሩ ሙስሊሞች። ይህ ህሊና ማጣት ነው። በነገራችን ላይ አሁን እኮ ምድር ላይ ያለ ነገር እያለ ምንድነው የጥንት ነገር እያነሳችሁ እንትን ለማለት የምትሞክሩት? እንደው የብሉይ ኪዳን ህግ እያነሳችሁ ይሄ በጣም ሼም ነው በእውነት በጣም ያሳዝናል። አክቹዋሊ አሁን ላይ መሬት ላይ ያለውን በተግባር እያየን ቤትም ቦታ እየገደላችሁ ይሄን ጀስቲፋይ ለማድረግ እንደዚህ እኮ እንደዚህ ላል መጽሐፍ ቅዱስ ብላችሁ የምትሉት ከምራችሁ ነው? ግን ህሊናችሁ ይቀበላል?